ክብር ለጌታ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ትንቢተ ኢሳይያስ ምዕራፍ 27 ከቁጥር 1 ወደታች ስናየው እንደዚህ ይላል። በዚያን ጊዜ እግዚአብሔር ፈጣኑ እባብ ለዋታንን፣ ጠማማም እባብ ለዋታንን በጠንካራ በብርቱ በታላቅ ሰይፍ ይቀጣል። በባህር ውስጥ ያለውን ዘንዶን ይገድላል። በዚያን ጊዜ ለወይኑ ቦታ ተቀኙለት ይላል። ጠላት ሲቀጣ የምስጋና ሰው ትሆናለህ በሚል ርዕስ ሰብካለሁ። ጠላት ሲቀጣ የምስጋና ሰው ተረኛ ትሆናለህ። ለአንዳንዶቻችን ሟርተኛ ይደግማል፣ ደግሞም አንዳንዶች ያስደግማል። ለአንዳንዶች ጠንቋዩ ይጠነክርበታል፣ ሌላው ደግሞ ከሌላ ሀገር መጥቶ ወይም ጓደኛው ያስጠነቁላል። በተለያየ መልክ በምድራዊ ክፋት አሰራር ጋር አያይዞ በሰዎች ሕይወት ላይ በስኬት ጉዳይ፣ በንግድ ጉዳይ፣ በትዳር ጉዳይ፣ በጤና ጉዳይ፣ በተለያየ ጉዳይ ላይ ይሰራሉ፣ ያሰራሉ። ነገር ግን ያ የሰውየው የክፋቱ የስራው ጊዜ መጨረሻው ሲደርስ እግዚአብሔር አንዳንዱ ጠላት በታላቅ አንዳንዱ ደግሞ በሰይፍ አንዳንዱ ደግሞ በትያሌ በራሱ ስልጣን ደግሞ ሲቀጣ አንዳንዱ ደግሞ ተሰውሮ በስውር የሚሰራ ወይም በጨለማ ውስጥ ማንም አያይም ብሎ በሚያደርገው በጨለማ በክፋቱ አሰራር በሚሰራበት ጊዜ እግዚአብሔር የስውር ሰራተኛውን ይገድላል። እናስ በዛን ጊዜ ያ ሲገደል፣ አንዳንዱ ሲቀጣ፣ አንዳንዱ ሲቆረጥ፣ አንዳንዱ ሲሞት ለወይኑ ቦታ ላደረገው ለእግዚአብሔር ጠላትን ለቀጣው ለእግዚአብሔር ተቀኙለት፣ አመሰገን፣ የምስጋና ሰው ሆነ ይላል። ኢየሱስ ጌታ ነው። እርግጠኛ ነኝ በዚህ ስብከት ብዙዎች ሰዎች ጠላቶቻችሁ ይቀጣል፣ ጠላቶቻችሁ ይገድላሉ። እናንተ ደግሞ የምስጋና ተረኞች ትሆናላችሁ። እየከሰራችሁ የወደቃችሁ፣ እየተዘጋባችሁ የወደቃችሁ፣ እየተሰረባችሁ ያፈራችሁ፣ እየነገዳችሁ ግን እየተመተተባችሁ ወደ ቁልቁለት ውስጥ የገባችሁ እርግጠኛ ነኝ እግዚአብሔር አምላክ በኃይሉ ጠላቶቻችሁ በኃይል ይቀጣል። አሜን ነው። ክብር ለኢየሱስ ሲሆን አሁን ከዚህ በኋላ ሟርተኛ ይሞታል፣ ደጋሚ ይሞታል፣ አሳዳጅ ይሞታል፣ ገዳይ ይሞታል፣ ከሳሽ ይሞታል፣ ጠንቋይ ይሞታል። አንተ ግን ቅኔውን ለእግዚአብሔር ትቀኛለህ። ለታደገ ለእግዚአብሔር ቅኔን ትቀኛለህ። የሚገርመው ነገር ቁጥር 6 ላይ እንደዚህ ይላል። 27 ቁጥር 6 ላይ በሚመጣው ዘመን ያዕቆብ ስር ይሰዳል። ሃሌሉያ ሻባዳጋና ማሰፋራ በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤልን ያብባል፣ ያጨበጭብማል፣ ፍሬያቸውን የዓለምን ፊት ይሞላል። ስለዚህ ከዚህ በኋላ ሟርተኛ ይቀጣል፣ ደጋሚ ይቀጣል። በባህር ውስጥ ያሉ እየደገመ ያስቸገረ፣ በጨለማ ውስጥ፣ በመጋረጃ ውስጥ፣ በተለያየ እልፍኝ ውስጥ እየሰራ የቆየ ከሰው ተሰውሮ ከእግዚአብሔር ግን ያልተሰወረ የጨለማ ስውር ስራ አስሩን ሰራተኛው ይሞታል። ያንተ ነገር ግን ፍሬያማ መሆን ይጀምራል። ያንተ ጉዳይ ግን መብዛት ይጀምራል። ኢየሱስ ጌታ ነው። ሃሌሉያ። ወንድሜ ስማ፣ እህቴ ስሚ፣ ከዚህ በኋላ የምስጋና ተረኛ ትሆናለህ። ጠላት ሲቀጣ፣ ሟርተኛው ሲቀጣ፣ አስጨናቂው ሲቀጣ የምስጋና ተረኛ እንሆናለን። መልእክቱ የኔ ነው የሚል ሰው አሜን ይበል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። መልእክቱን እንደተቀበላችሁ ባላውቅም ይሄ መልእክት ለብዙዎቻችሁ መልእክት ነው። የጊዜው መልእክት ነው። የቀኑ መልእክት ነው። ከዚህ በኋላ ሟርተኛው ይሞታል፣ ደጋሚ ይሞታል፣ አሳዳጅ ይሞታል። እግዚአብሔር አምላክ የምስጋና ተረኛ አድርጎ ያቆመሃል፣ ያቆምሻል፣ ያቆማችኋል፣ ያቆመናል። አሜን ነው። ጠላት ሲቀጣ የምስጋና ተረኛ ሰው ትሆናለህ። ኢየሱስ ክርስቶስ ጌታ ነው። በዚህ ቃል የብዙዎቻችሁ በዚህ ትንቢት የብዙዎቻችሁ ክፉ አሰራር ፈርሷል። በሱቃችሁ ላይ የተመተተ መተት ፈርሷል።
በጤናችሁ ላይ የተመተተ መተት ፈርሷል። በኢኮኖሚያችሁ የተመተተ፣ በስራ ቦታ የተመተተ፣ በተለያየ ጉዳይ ላይ የተመተተባቸው ሰዎች ከዚህ በኋላ መተታቸው ፈርሷል። ነገሮቻቸው ፍሬያማ ይሆናል። በሚመጣው ዘመን ያዕቆብ ስር ይሰዳል፣ እስራኤል ያብባል፣ ያጨበጭባል፣ ፍሬያቸውም የዓለም ፊት ሁሉ ይሞላል ይላልና ከዚህ በኋላ የነበረው ግን አሁን ያጣኸው በትልቅ ክብደት በእጅ ይዘህ እንኳን ተሸክመ ያየኸው አሁን ደግሞ ያጣህ ወይም የሌለው ከዚህ በኋላ ያንተ ጉዳይ በእጥፍ ያፈራል። አንተም ፍሬያማ ሰው ትሆናለህ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ።